ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ሕይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። ምንኛል እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችልም። ኃጢአት አልሰራህም ብለህ አትችልም። ነፃ ውጪ ያስፈልጋል። የሞት ሕግ ይለዋል። ነፃ የሚያወጣ የሕይወት ሕግ ነው። አንተ አትችልም። መንፈስ ቅዱስ በአንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣ።